አላዛር እባላለሁ። ኑ እዛ ጋር ይሻላል። ኧረ በእናትህ ምንድነው እንዴ ደስ ያለ ወየውላችሁ። ጸባችሁ ከአላዛር ጋር ብቻ በቃ ከሙባረክም ጋር ይሄን ቪዲዮ የምትመለከተው ሚስትህን ነው ማለት በቃ ጓደኛህን ነው ማለት ለምን ራስህንም ይሁን መጥራት እየሰማህ ከሆነ አይቻልም አይደለ? አዎ በቃ ከኔ ከሙባረክ ውጪ ያንን ስም ማንም ሰው ማለት ከአላዛር ውጪ ለሪምዬ ለሲንድርላዬ ያልገባኝ ነገር ነው። በቃ ምንድነው አትየኝ እኔ እኮ ስታይ ተደነባበርኩ ወንድሜ። ከኔ ውጪ ይሄን ስም ማንም ሰው ሊጠቅስ አይገባም። 5 ነጥብ። አስፈላጊ ከሆነ ንግድ ፍቃድ አወጣበታለሁ በስሙ። ማናችሁ ይሄን ስም እንዳትጠቀሙ ሆነ በየቤታችሁ መጥቼ ገላችኋለሁ። ደነገጡ። ኖ አይ እንደዚህ እርምጃ አልወስድም። ስለዚህ በቻላችሁ ታቅም አትጠቀሙ። ለማንኛውም ሲንደሬላዋን ዛሬ ጠርተናታል። በጣም ጥሩ መናፈሻ ነው ያለነው። እንደምታዩን ፏፈሽ ብለናል። ከአላላው ጋር ነው ከሙቪ የናቱ ልጅ የናታችን ልጅ ሙቪ የናቱ አለ የናቱ ልጅ ጋር ነው ዛሬ እና ያው ግን አንድ ነገር አስብ። ምንድነው? ለምን ሲንደሬላህን ከናት ጋር ታስተዋውቃት? አንድ ቀን አስተዋውቃታለሁ። ማስያዝ ነው። አዎ እንዲሆን ኢንሻአላህ ማለት ነው። አዎ ሰሞኑን ነው አመን ነው እንዲልልሽ። አዎ እና ችግር የለም። ሰሞኑን ቀስ ብለን አንተ ተዋውቃታለህ ማማዬ ነው። አዎ ስለዚህ በቃ ቀስ ብለን አንድ ቀን ሲንደሬላ ግን እስቲ ቆይ እንያ ታውቃታለህ? እኔ ምን አውቄ ሲንደሬላ ስማኝ ላብራራልህ። ሲንደሬላ ማን ናት? እስቲ አሁን ሲንደሬላን እስቲ ለኔ አብራራልኝና ለወጣት ሰዓት መጣ። ሲንደሬላ ማለት በጣም መልካም ምን መሰለህ በእሳት እንደተፈተነች ወርቅ ናት። ገባ? በብዙ ፈተና ውስጥ ያለፈች ጠንክራ የተሻገረች ከመልክ ያላት ከማንነት ያላት ጠንካራ ኩሩ ኢትዮጵያዊ ሴት ናት። እቺን ሴት ነው ማስተዋወቅ። ዋው እንደዚህ አይነት ሴት ማን ያልተዋወቅም አልልም። ወዴት ነው ፈዝጄ እንዳልቀርብ። ወዮ ሪም ጉድሽን አልሰማሽም? ሪምዬማ ሲንደሬላ ስኩዌር ኪዩ እያለ ይቀጥላል። አናዴስኮ አዲባ እሺ። ስለዚህ ጠርቻታለሁ ማለት እንዳትመጣብን። ሲንደሬላ እሺ ትርጉሙን እስቲ ለቤተሰብ አሳውቅ። በተደጋጋሚ አሳውቂያለሁ። ከዚህ ቀደምም በባለፈው ቪዲዮ ለነከሌ ማስተዋወቃቸው ንገራቸው ትርጉሙን። አዎ አንዳንድ ሰዎች ትርጉሙ ካለ መግባታቸው የተነሳ ይመስለኛል ዝም ብሎ ይተቀምጣሉ። እሱን እኮ ነው የምልህ። አሁን እኔ ገብቶኝ ምናምን ነው፣ ግን እነከሌ አሁን ሲንደሬላ ሲሉ ካንተ አፍ ሰምተው ነው። ስለዚህ ለነከሌ መልስ ስጣቸው። አዎ የባለፈው ቪዲዮ ላይ ገብተው ይመልከቱ ነው እንጂ እኔ ኦኬ ለነሱ ምን አለ መሰለህ አንድ አባባል አለ ኤፍኤም እና ጨዋ አይደግምም። ተራደህ ኤፍኤም እና ጨዋ አንዱ ነኝ። እሺ አንዱ ነኝ በቃ ኤፍኤም እና ከሌ ሲንደሬላን በዚህ አጋጣሚ ሁላችሁም ለነከሌ አስተላልፉልኝ ብሏል አላዛርና እኔ ላወራላችሁ። እነ ከሌ ሲንደሬላ የአላዛር ስም ብቻ ነው እና የሲንደሬላን ትርጉም ሳታውቁ ሲንደሬላን ለሌላ ሰው ሲንደሬላ ብላችሁ እንዳትሰይሙ። ውድ እነ እከሌዎች ይህንን ቪዲዮ አይታችሁ የሲንደሬላን ትርጉም ማወቅ አለባችሁ። ይድረስ ለነ እከሌ ይደርሳል። ሼር አድርጉላችሁ እኛ ምን እናደርጋለን። ለማንኛውም ውድና የተከበራችሁ የኛ እንቁ ቤተሰቦች እንግዲህ ያው ሲንደሬላዋ ትመጣለች። በሚገባ አስተዋውቀሃለሁ። እኔም ለመተዋወቅ ጓጉቻለሁ፣ ዝግጁ ነኝ። በጣም ጥሩ። ትንሽ ደቂቃ እንጠብቃታለን። ያው የመንገድ ሊዘጋጋ ይችላል ምናምን እንጂ ቀጥታ እኔ አንድ ላይ ላገናኛችሁ ነበር ያሰብኩት ማለት ነው መጀመሪያ ላይ። ስለዚህ በቃ ሲንደሬላ ማለት አሁን ካብራራው አንፃር ይህ ቦታ ለሱ አይመጥንም ብዬ አሰብኩኝና ለምን ተለቅ ያለ ቦታ አይሆንም ብዬ ደግሞ ሌላ ሀሳብ አሰብኩ። ወዴት? ወደ ሸራተን ምናምን እንሂድ። እኔ አላውቅም። ስሟን የሚመጥን ቦታ ችግር የለም። አሁን ያለንበትን ቦታ መናፈሻ ቦታ ነው። ሶኪ ያው ነው ግን ሶኪዩት ደውልላት ሲንደሬላችን
ስንድዬ ታውቀዋለች ቦታው ነግሬያታለሁ። ጉራጌ ናት ጉራጌ ናት እንጃ መሰለኝ። ጉራጌኛ እንዲጨፍርላት ትጨፍርላታለህ። በቃ ስንዱዬ አቤት ሙዚቃማ ስንድዬ አቡቡቤ አመጣው። በቃ ጭፈራው ራሱ ጭፈራው ደራ ጨዋታው ደራ። ለማንኛውም ምን ጠብቃት? እሺ ጠብቃት። አሁን ደግሞ በዚህ ነው መጣው። በዚህ ከመጣች ምን ትቀጣለህ? ጁስ ጋብዛለሁ። ለምን በዚህ ከመጣች ባይ አንተ ደስ እንዳደረገሽ። እኔ በዚህ ነው የምትመጣው። እሺ ለምን? እኔ በዚህ ነው የምትመጣው። እኔ በዚህ ነው የምትመጣው። በዚህ ከመጣች ጁስ ትጋብዘኛለህ። አንተ ነው የምትጋብዘው። አዎ እሷ በዚህ ከመጣች በዚህ ከመጣች ደግሞ አንተ ነው የምትጋብዘኛለህ። ሰምታችኋል ቤተሰብ ሰምታችኋል። ሄሉዬ በዚህ ከመጣች አላዛር ለኔና ለሄሉ ጁስ ይጋብዘናል ማለት ነው። በዚህ ደግሞ ከመጣች ሙባረክ ለኔና ለሲንደሬላዋ ጁስ ይጋብዘናል እና እንጠብቅ። ሄለን ነይ በዚህ ሄለን ነይ በዚህ በላት። ምንም እንዳትል አንተ ሚፍታ ከታርገው ቆቀ መጣች። ቤተሰቦች በጉጉት የጠበቅናት ነው። ቤት ነው የምትመጣው ብለን በዚህ አድርገው ጨዋታው ደራ ምንድነው? ተበላችን። እኔ ባልኩት መንገድ መጣለች ማለት ነው። ቤት ችን አትበል ችን አትበል። ሲንደሬላ ይሁን። ሁሉን እታገሳለሁ፣ ሁሉን እችላለሁ። ሙባረክ ና እንጂ ተዋውቃት። እሺ ወዮ ተዋውቂ፣ ጓደኛዬ ነው። ዝም በል ዝም። እኔ ምንም አልልም፣ እናንተ አውሩ። እኔ ለምን ቤተሰቦች መሬት ናፈቀኝ። መሬት ወዴት ናት? ምድር ወዴት ናት? የኔ ቁመታ እንደዚህ አትይኝ ወንድሜ፣ አቅፋለሁ። ስለመጣሽ ስማኝ። በቃ እሺ ተሸንፌያለሁ። እሺ ምን መሰለሽ ጉዳዩ ይኸው፣ አንቺ በዚህ ከመጣሽ እሱ ለኔም ላንቺም ጁስ ይጋብዘን ነበር፣ ምሳ ይጋብዘን ነበር። በዚህ ከመጣሽ ደግሞ እኔ ላንቺና ለሱ እጋብዛቸዋለሁ አልኩኝ። ደስ በሚል ሁኔታ አንቺ በዚህ ነው የመጣሽው። በዚህ ነው የመጣሽው አይደለም ግን ማለት ነው። ይኸው ልንገራችሁ፣ ቆይ ስልኬ ልዝጋው። እሺ እየጠራ ነው ያለው። ከዛ አይደለም ቆይ ልንገራችሁ ማለት አንተ በምን ሁኔታ ነው በዚህ የምታስይዘው? ምክንያቱም መግቢያው ያለው በዚህ እኔ በመውጫው ነው መመጣው አይደለም። እሱ ነው ምን ላርግሽ? እኔ በዚህ አለኝ ለመፎካከር ብዬ በዚህ አልኩታ። በዚህ አትልም። በዚህ ብትልሰው ልትመጣ ትችላለህ። አዎ እኔ አሁን ልከንፍ እችላለሁ። ሲጀመር እኔ ሆን ብዬ አንቺ ለመጋበዝ ብዬ ነው። እኔ እሷን ለመጋበዝ ካለኝ አንተ ለምን ትጋብዛታለህ እያለ ቆይ ስሙኝማ ሲጀመር እንትን አለው ይሄ ዶሮ ሩዝ ያው ላንቺ ከመጋበዙ እንትን ከጉጉቱ አንፃር አላዛር በጣም ደስ ይላል። እውነት አሁን የት እንሄዳለን? ሸራተን እንሄዳለን። ያው ሽሮ በልቼ አላውቅም፣ በርግጥ ግን ሸራተን እንሄዳለን። አንተ ሽሮ አልበላ? ሽሮ በልቻለሁ አላውቅም። እዛ እንሄድና ድሮም ሳቀው ጎመን ነው የሚበላው። ጎመን ነው የምበላው። ምን በላው? ምን በላው? እኔ ሽሮ ስበላ እሱ ጎመን ይበላል። ከዛ ንዋዋስ ነበር። ከዛ ስማ፣ አዎ አንድ ቀን ሽሮ ላስተዋውቅህ እኮ ነው። ልታስተዋውቀኝ ነው። ምንድን ነው እንደዚህ የምትጣድና እንደሆነ ነው ወደዚህ። እሺ ነው እና ቤተሰቦች ባልኳችሁ መሰረት ቸግሮናል፣ እርዱን።
እና ቤተሰቦች ባልኳችሁ መሰረት ሙባረክን ከሲንደሬላዋ ጋር ላስተዋውቃት ነው። ሙባረክ ይባላል፣ ሲንደሬላ ትባላለች። እሺ ሰላም ሙባረክ ያው ስላወኩሽ በጣም ደስ ብሎኛል። ከዚህ በፊት አላውቃትም ነበር። ኦኬ። እና ላዛር ስላስተዋወከን በጣም አመሰግናለሁ። ቅድም ካልኩ አንጻር ሲንደሬላ የሚባለው ነገር ይገልጻታል። በእርግጥ ስለ ውስጧ ስለ ማንነቷ ሞር ባላቅም ኦኬ ያው እርግጥ የሆነ የሚያጠግብ እንጀራ ከመጣዱ ያስታውቃል እንደሚባለውና ስለተዋወኩሽ ደስ ብሎኛል። ደስ ብሎኛል። ቁመትህ ባይዘቤ በጣም ቆንጆ ነው። ከዚህ ትንሽ ቀነስ አድርገህ ለአንዳንድ ሰዎች ብትሰጥልኝ። በነገራችን ላይ የኔ ቁመት ለነከሌም ይሆናል። ለነከሌ ማለት ይሄ ሚፍታ ነው ማለት ሲንደሬላ ያለ ስሚኝ አንተ እሱ አሁን ይሄ ጩቤ አቋም ይዘደው ና ቁጭ በልና አረ ተረባ ባይዘው ባንተ ወጋት አለው። እሷ ምንድነው የሚለው እንዴ አንተን ይዤ እንዴ ለወጋት ይችላል። እኔ ደግሞ ባንተ ምድርና አጠፋታለሁ። ቆይ ስማኝ እንጂ ሚፍታኬ የሚባለው ሚፍታኬ ይሁን ኦኬ፣ በስምሽ እየነገደ ነው ኤል ይሁን አላውቅም። ምንድነው የሚለው? ምንድነው ችግሩ? ከኔ ጋር ችግር አለበት? እኔ አላውቅም። በነገራችን ላይ ምን አለ መሰልሽ አያጭ ሰዎች አንተ ከማን ጎን ነህ? እኔ እሺ ከምን አልሽኝ? አይ ምንም። ከማን ጎን ነህ? እኔ ከናታችን ነኝ እንዴ ምንም ቢሆን ሚፍታ አንቺ እንቁላል ሰርተሽ ታበኝ፣ ቲማቲም ሰርተሽ ታበኛለሽ። እሱ ምን ያበላኛል? ወስዶ ብር ያስወጣኛል። እንደውም አይኑን ማየት አልፈልግም። አረ ምን እኔ አይኑን ለማየት እሱ አይኔን ለማየት አልታደለም። ይሄ ንገሩት ደግሞ ምን አለ? ሲንደሬላ ስንዴ ብላ በቅሬው ብላ ምን ይመስላል? ንገሩት። ባንቺ እንዲመጡብኝ አልፈልግም። የኔ ሲንደሬላ ዝም በል አንተ ዞር በል። አይ ስሙኝ፣ ቆይ አሁን እኔ ልሁን ከባድ ነው። ከድሮ ሰውና ከዘንድሮ ሰው የቱ ነው የሚሻለው? ቤተሰቦች ማለት እና የቱ ነው? እናንተ ስለምታውቁ እኔ አላስረዳችሁም። የቱ ነው የሚሻለው? እንዴት? የትኛው ማለት? ሙባረክ ይኸው በጣም አሁን በአስቸጋሪ ሁኔታ ነው የመጣው ማለት ይሄ መነጽር ለኔ ያለውን ቦታ አጣጣም ማለት እንዴ ስንካሬ ነው ትንሽ እኮ ነው። ሙባረክ ወይ እባክህ ይሄ መነጽርና ይሄ ሰዓት አይነካም። ስልኩን እንካከፈለ። እሺ ወይ አይፎን ስልክ ስጦታ ሰጠው እየረዳው እንደሆነ አውቁልኝ። ኧረ እኔ ረጂም ሰጪም ማብሌም አላህ ነው። እሱ እኮ ነፍስ ሰጥቶኝ እምበላበትን አፍ ሰጥቶኝ እጅ ሰጥቶኝ አንድ ቀን ሰጥቶት አላለም። እሱ እጅን ሰጥቶካ አልሐምዱሊላህ እንትን አሽማጣ ይሄት የለም። ራሱ የሆነ ቡና እየጠጣን ነው መሰለኝ። ደማምሮኝ እኮ ድሮ እኔና ሙቤ እንዲህ ነበር ቲያትር ምን ሰራው ፊልም ምን ሰራው። ድሮ እኔና ሙቤ እዚህ ጋር ከታለው ነበር የምንቀላለደው። እና ለማንኛውም ውድ ቤተሰቦቻችን ከሙባረክ ጋር በሚገባ ሁኔታ አስተዋውቂያቸዋለሁ። በቃ ሙባረክ ሂድ። በቃ ጀመር አንተ ማንነና ነው እኔና ሄደን የምታስተዋውቀን? እሺ ሙባረክ ማለት ነው እዛ ጋር ተነስ እኔና ሄደን ልታስተዋውቀን ነው። በቃ ስልኩን ሰጠና ወይ አይደለም እኔ ላስተዋውቃችሁ እንጂ። እሺ አስተዋውቀና። አላዛር ይባላል። በማንኛውም አነስተኛና ጥቃቅን የኤሌክትሮኒክስና የኤሌክትሪክ ጥገና ባለሙያና ሰሞኑን ቁፋሮ ጀምሬያለሁ። ታውቃለህ? ታግዙኛላችሁ እንዴ? ቁፋሮ ራስን ለመቅበር እንዳይሆን ደሳቆነ እኔ መግባት አልፈልግም። አሁን እሱ ይቀርና አልዬ ረጅም ነው የቆፈርኩት፣ አንተን ይቀብራል። አይ ካጠገቡ አንድ መቃብር ቆፈር ሚፍታም እንዲገባ አይደለም። በቃ ሄደ ቀልድ ነው ግን አይ በደንብ ተዋወቁ መጀመሪያ እኔ እና እሷን ከማስተዋወቅ በፊት። አዎ ስንት ወይ እኔ ይሄ አውቃታለሁ። እስቲ ምን አሁን ስለሷ ምን ታውቃለህ?